እማዬ ቤዛ ምንም አትጠይቅኝ። እኔ ከዛ ቤት እየወጣሁ ነው። ልትጠፊ ነው አይደል ደሊና? ምን አይነት ሰነድ? ስለምንድን ነው የምታወሪው? አትዋሽኝ ደሊና። ትናንትና ከግርግዳው ጀርባ ተደብቀሽ ስትይ ነበር አይደለ? ቤት ውስጥ የተፈጠረ ነገር እንዳለ እርግጠኛ ነኝ። ቤዛ እረፊ። እኔ ያደረኩሽ ነገር የለም። ካሌብ እባክህ ተነስ። ኤልሳ ምን ሆነሽ ነው? ምን ተፈጥሮ ነው እንደዚህ የምትጣደፊ? ሰምተኛል? እኔ ቅድም ያልኩ ነገር እውነት ነው። ደሊና እያታለለችን ነው። ኤልሳ አሁንም ደሊና ላይ ማሾፍ አልተውሽም እንዴ? ቆይ ምን አርጋሽ ነው? ማሾፍ አይደለም ካሌብ፣ ከክፍሏ በር ጋር ሆኜ በገዛ አይኔ አይቻታለሁ። ምን ክፍሏ በር ላይ እንዴ? ቆይ በድብቅ እየሰለልሻት ነው ማለት ነው? ሰርጉን ትቼ ከዚህ ቤት እወጣለሁ ስትል ሰምቻታለሁ። ምን እጠፋለሁ አለች እንዴ? ኤልሳ ቅዠት ነው እንዴ እያወራሽ ያለሽው? ቅዠት አይደለም ካሌብ፣ እኔ እውነቴን ነው። ልጅቷ ከዚህ ቤት ልጠፋ እየተዘጋጀች ነው። ደሊና እኔን ጥላኝ የትም አትሄድም እንዴ? ለምን ትሄዳለች? ምን ጎሎባት? አላውቅም፣ ግን የካሌብ አባት ያደረገው ወንጀልና ሚስጥር ከወጣ ካሌብ የሆነ ነገር ይሆናል እያለች ነበር። የአባቴ ወንጀል? ኤልሳ እባክሽ አፍሽን ዝጊ እንዴ! አባቴ እኮ በህይወት የለም። ከእሷ ጋር ምን አገናኘው? እኔ ነኝ እንዴ እንደዛ ያልኩት? እሷ እኮ ናት እንደዛ ስትል የነበረው። አንቺ ዝም ብለሽ ደሊናና እኔ እንድንጣላ ስለምፈልጊ የተለያየ ታሪክ እየፈጠርሽ እየነገርሽኝ ነው። ወንድሜ እባክህ መነኝ። እኔ እኮ አንተ እንድትጎዳ አልፈልግም። የሆነ ወረቀት ይዛ ይቻታለሁ። ወረቀቱ የራሷ የግል ሰነድ ሊሆን ይችላል፣ የቤተሰብ ማስረጃም ሊሆን ይችላል። የግል ሰነድ ቢሆን እንደዛ ተደብቀዋለች እንዴ? እሷ እኮ ወረቀቱን ይዛ ከራሷ ጋር እያወራች ነበር። ኤልሳ ደሊና የሰርግ ጭንቀት ላይ ነው ያለችው። አእምሮዋ ስላልተረጋጋ ይሆናል እንደዚህ እየሆነች ያለችው። ካሌብ እባክህ አዳምጠኝ። ዛሬ እጠፋለሁ እያለች ነው። ዛሬ ካመለጠች ደግሞ ነገ ምን እንደሚፈጠር አናውቅም። አታመልጥም፣ ምክንያቱም ያጠፋችው ጥፋት የለም። አንቺ ግን ይሄ አላስፈላጊ ጥርጣሬሽን አቁም። እሺ ሂድና ጠይቃት፣ እውነቱን ንገሪኝ በላት። ምን እንደሚፈጠር ደግሞ እንሰማለን። አውቃለሁ፣ ግን እሷን ተጠራጥሬ ሳይሆን አንቺ ያወራሽውን ነገር ለማረጋገጥ ብዬ ነው። እኔ ምንም ነገር አልፈጠርኩም ካሌብ። ነገሩ እውነት ሲወጣ ያኔ እኔን ታምነኛለህ። ደሊና በፍጹም ሚስጥር ከኔ አትደብቅም። እኔን ታምነኛለች፣ እኔም እሷን አምናታለሁ። እኔ ምንም አልፈጠርኩም ካሌብ። እውነቱ ሲወጣ ያኔ እኔን ታምነኛለህ። በቃሽ ኤልሳ፣ ስለ ደሊና ከዚህ በኋላ አንድም መጥፎ ነገር እንድትናገር አልፈልግም። ፍቅር እኮ አደገኛ ነው። አይኖች ሁሉ ታውረዋል። እኔ አልጠረጥራትም ኤልሳ። እኔ ሂጄ ፍቅሬን ልገልጽላት ነው። ካሌብ አትሂድ። አሁን ከሄድክባት ትጠረጥርሃለች። ያ የአንቺ ፍላጎት ሊሆን ይችላል፣ እሷ ግን የኔ ናት። እሷ ግን ልተውህ የተዘጋጀች ነው። የያዘችውን ነገር አየዋለሁ፣ ግን ለጉዞ ሳይሆን ለሌላ ነገር እንደሆነ ላረጋግጥልሽ እፈልጋለሁ። እሺ በቃ ሂድና ተመልከት፣ ወረቀቱንም ፈልገው። ይኸውልሽ ከዚህ በኋላ በቃ እሷ ክፍል አካባቢ አትተወኝ። ማጨናነቅ አያስፈልግም። ካሌብ በዚች ልጅ ፍቅር አብዷል። እኔ ደግሞ ነገሮች ሲበላሹ ዝም ብዬ አላይም። ለእናቴ ሁሉንም ነገር መናገር አለብኝ። ወረቀቱን እንፈልገዋለሁ። እሷ ከዚህ ቤት አትወጣትም። ካሌብ እኔ እኮ በጣም ነው የምወድህ። አሁን እንዴት አድርጌ ነው ይሄንን ፍቅር ረግጬ የሚሄደው? ካሌብ አንተ ጥሩ ሰው ነህ፣ ግን አባቴ የሰራውን ስራ ብታውቅ ትረዳኝ ነበር። እንደምንም ቻል አድርጌ እንዳያውቅብኝ ማድረግ አለብኝ። ማወቅ የለበትም። ካሌብ ልተኛ ስለነበር ነው በሩን የዘጋሁት። ግባ። ይሄ ምናልባት ለመጨረሻ ጊዜ ካንተ ጋር ማሳልፈው ጊዜ ይሆናል። ምን ነው አትገባም? በር ላይ ቆምክ። የሆነ ነገር ሆነሃል እንዴ ካሌብ? ኤልሳ የሆነ ነገር ነግረው ይሆን? አይኖቹ ውስጥ ጥርጣሬ ይታያል። ካሌብ አትናገርም? ምን ነው እንደዚህ በጥላቻ የምታይ? እባክህ ከመሄዴ በፊት በፍቅሬ በመጨረሻው ሰዓት አታስቀይመኝ። ካሌብ ግባና እንነጋገር። ካሌብ እባክህን ግባና እንነጋገር። ፈጣሪ ሆይ ጥበብ ውስጠኝ።
ሞነሽ ነው ልጅ ካሌብ እኮ ጮሮ ሲናገር ሰማዋለሁ። ምንድን ነው? እማዬ አሁን ካሌብ ጋር ነበርኩ። ነገሩኛ ካሰብነው በላይ በጣም ከባድ ነው። ምን ማለትሽ ነው? ካሌብ ደግሞ ምን አለሽ? ካሌብ አእምሮውን ስቷል። ደሊና በፍቅሩ አውረዋለች። ኤልሳ እኔ ቅድም ክፍሏ ገብቼ ደሊናን አናግሬያታለሁ። እኔ ያየሁትን እውነት ስነግረው በፍጹም ሊያምነኝ አልቻለም። ልጅቷ እኮ ሰርጓን ስለፈራሽ ነው እንጂ ሌላ ጥፋት የለባትም። እማዬ አንቺ ማታምኚኝ? እኔ እኮ በገዛ አይኔ ያየሁትን ነው የምነግርሽ። ንገርኝ እስኪ ምን አይተሽ ነው? ዝም ብለሽ አታስፈራሪ። ደሊና ክፍሏን ቆልፋ የሆነ ሰነድ አውጥታ እያነበበች ነበር። የካሌብ አባት ያደረገው ወንጀል ይፋ ከወጣ የካሌብ ሕይወት አደጋ ላይ ነው ብላለች። ምን? የባለቤቴን ስም አነሳች? አዎ እማዬ፣ እኔ ራሴ ሰርጉን አፍርሼ ዛሬ ማታ ከዚህ ቤት እጠፋለሁ እያለች ነበር። ደሊና ስለ ባለቤቴ ምን አውቃ ነው የምትናገረው? አላውቅም፣ ግን ያ ወረቀት በእጇ አለ። ባለቤቴ በሕይወት የለም። ድሮ ያደረገው የንግድ ስህተቶች አንዳንድ ሊኖሩ ይችላሉ። ያ ወረቀት የቤተሰባችንን ስም የሚያጠፋ ወይ ካልሆነ ደግሞ የካሌብን ሕይወት የሚያጠፋ እንደሆነ እርግጠኛ ነኝ። ግን ደሊና ይሄን ነገር ከየት አገኘችው? ከቤዛ ሊሆን ይችላል። ቤዛ እንደሄደች ከቤዛ ክፍል ውስጥ ገብታ ስትፈልገው የነበረው ወረቀት እሱ ሊሆን ይችላል። አምላኬ ወይ ይሄ ነገር ይፋ ከወጣ የካሌብ ስምና የቤተሰቦች ክብር ይጠፋል። ካሌብ ግን እኔን አያምነኝም እማዬ፣ ሐሰተኛ ነሽ ብሎ ሰደበኝ። ደሊና ግን ከማንምና ከምንም በላይ ያምናታል። ካሌብ ፍቅር አውሮታል። እሱ አሁን የምነግረውን አይሰማም። ታዲያ ምን እናድርግ እማዬ? ዝም ብለን ደሊናን ወረቀቱን ይዛን ስትጠፋ እናያት? ደሊናን ብትሆን እውነቱን ሳናውቅ እዚህ ቤት መሄድ አትችልም። ካሌብ አሁን ወደ ክፍሏ ገብቷል። እሷን ሊያናግራት ሄዷል። ካሌብ አሁን ምንም አያረግም። እሱ ፍቅሩን ነው የሚገልጽላት። ነገር ግን ሁሉም ሰው ሲተኛ አንቺና የሚቀዳችን ተገናል። ምን አይነት እቅድ እማዬ? ደሊና። አቤት። ምን ነው ቀደም ሳሎን ውስጥ ተቆጥታ አልነበረም? እሺ አሁን ነይ ቁጭ በይና እንነጋገር። እሺ። ደሊና፣ እኔና አንቺ ረጅም መንገድ አብረን ተጉዘናል። ከምንም በላይ እርስ በርሳችን እንዋደዳለን። አዎ ካሌብ፣ በጣም እወድሃለሁ። ታዲያ ምንድን ነው የሚያራርቀን? ሰሞኑን ፊትሽ ላይ ያየው እንቅስቃሴ ልቤን እያደማው ነው። ካሌብ፣ እኔ ጋር ምንም የተቀየረ ነገር የለም። ዝም ብሎ ነው። አትዋሺ ደሊና፣ የሆነ የሚያስጨንቅሽ ነገርም አለ። ሰሞኑን ኤልሳ መታ ስለ አንቺ መጥፎ ነገር ስታወራ ነበር። ኤልሳ? ኤልሳ ምን አለች? እህቴ እንኳን መታ የሆነ ወረቀት ይዛ ልጠፋ ነበር ደሊና አለች። አየሽ፣ እህቴ እንኳን በጥልቀት እንድትጠራጠርሽ እያረግሻት ነው። ኤልሳ እንደዚህ አለች? አዎ፣ እኔ ግን አላመንኳትም። ደሊና እኔን ጥላኝ አትሄድም፣ ከኔ ጋር አብራ ትሆናለች ብዬ ተከራከርኳት። ካሌብ፣ አንተ ንጹህ ሰው ነህ። እኔ ግን ልተው የተዘጋጀው ሰው ነኝ። ደሊና እባክሽን እውነቱን ንገሪኝ። እኔ ያጎደልኩብሽ ነገር አለ? ሰርጉን አትፈልጊውም? ካሌብ፣ አንተ ንጹህ ሰው ነህ። በዚች ዓለም ላይ ከአንተ በላይ አፍቃሪ እና ደግ ሰው የለም። ታዲያ ለምን እንደዚህ ትጨነቂያለሽ? እባክሽን እንደዚህ አትሆኚ። እንደዚህ ስትሆኚ እኮ ልቤ አይችልም። ስለምወድህ ነው ካሌብ፣ ከአቅሜ በላይ ስለምወድህ። እኔ ከዓለም በላይ እወድሻለሁ። እህቴ ያለችውን ነገር በሙሉ እርሹ። እኔ ከጎንሽ ነኝ። እሺ? እውነቱን ብታውቀው ግን አሁን ከጎኔ አትሆንም ነበር። እስኪ ንገሪኝ ደሊናዬ፣ ያዘጋጀሽው ወይም ደግሞ የደበቅሽው ነገር አለ እንዴ? ምንም የለም ካሌብ፣ እኔ ምንም የደበቅኩ ነገር የለም። አየሽ፣ አውቅ ነበር። ኤልሳ ዝም ብላ ከመሬት ተነስታ ነው የጠረጠረች። ካሌብ፣ እባክህን ዝም ብላ አጥብቀህ ቀፈኝ። ደሊናዬ፣ ምን ሆነሽ ነው ዛሬ ዝም ብለሽ ስሜታዊ ሆነሻል? እባክህ ዝም ብለህ ቀፈኝ። ፍቅርህን ብቻ ላስብ። ያንተ እቅፍ ውስጥ ይሄ የመጨረሻዬ ነው። ሁሉንም ለዘላለም አስታውሰዋለሁ። አትፍሪ እኔ ፍቅር። እኔ ሁል ጊዜም ካንቺ ጋር ነኝ። ማንም እንዲለያየን አልፈቅድም። ካሌብ፣ ወደፊት ምንም አይነት ነገር ቢፈጠር እኔ እንደምወድ እንዳትረሳ። ወደፊት ምንም ነገር ቢፈጠር ማለት ምን ማለት ነው? ህይወት ውስጥ የሚያጋጥም ነገር አለ አይደለ? ዝም ብዬ ነው። ይኸውልሽ ደሊና፣ ምንም አይነት መጥፎ ነገር አይፈጠርም። ነገሮችን ሁሉ እናስተካክላቸዋለን። እሺ? እሺ ካሌብ፣ እኔም እረፍት ላድርግ። ትንሽ ራሴን አሞኛል። እሺ እኔ ወደ አንቺ እረፍት አድርጊ። እኔ ወደ ክፍሌ ልሂድ። እሺ? ደህና ደር። እወድሻለሁ ደሊናዬ። እኔም እወድሃለሁ ካሌብ።
ምን እያደረጋችሁ ነው? ውይ የኔ ልጅ ነቃሽ እንዴ? ዝም ብዬ እንቅልፍ እምቢ ሲለኝ ላይሽ ነው የመጣሁት። አንቺን ለማየት በዚህ ሰዓት በሩን ከፍታችሁ ገብታችሁ? ኤልሳ ምንድን ነው ከጀርባሽ የደበቅሽው? ምንም አልደበኩም ደሊና። እማዬ እኮ ደሊና መተኛቷን ቼክ እናድርጋት ብላኝ ልናይሽ ነው የመጣን። ቦርሳዬን ማን ነው ወደዚህ ያመጣው? እየፈተሻችሁት ነበር እንዴ? አይ ልጄ ምን ሆነሽ ነው እንደዚህ የምትጠራጠሪ? ያው ኤልሳ ቀደም ስትገባ እኮ ቦርሳሽ እግሯን ጠልፋ ትወርቅ ስትል ነው የመጣው። ያው አንቺም ደግሞ ሰሞኑን ጭንቀት ላይ ስለነበርሽ ልንጠይቅሽ ነበር የመጣነው። አዎ ደሊና፣ ቅድም እኮ ሳሎን ውስጥ ካሌብ ሲጮህ ነበር። እማዬም ስለተጨነቀች ደሊና እናያት ብለን የመጣ ነው። ቦርሳሽን ደግሞ ማን ይነካብሻል? ኤልሳ እጅሽ ላይ ያለው ነገር ምንድን ነው? እስቲ ያሳይ። ልጄ እባክሽ አትደንግጭ፣ ምንም ነገር የለም። እማዬ እውነት እኔን ለማየት ነው የመጣችሁት? አዎ ደሊና፣ በቃ ደህና እኛ ወደ ክፍላችን ወይ ልጄ ደህና ደሩ። አይዞሽ ምንም አይደለም። የሆነ ነገር ማለት ወረቀቱን ይኸው እማዬ፣ ወረቀቱ እጃችን ገብቷል። ቅድም እኮ ያመለጠሽ መስሏት ነበር። ምንድን ነው የሚለው? እስኪ እንሰይ። ዛሬ የደበቀችው ሴራ በሙሉ ይጋለጥላታል። እሱን ወረቀት አምጡ። ማንበብ አትችሉም። እንዴት እንደዚህ ታደርጋላችሁ? እኔ ተኝቼ ክፍሌ ገብታችሁ ቦርሳዬን ፈትሻችሁ የግል ንብረቴን ትወስዳላችሁ? ምን አይነት ንቀት ነው? ምን? አንቺ ነሽ አይደል እንደዚህ የምትናገሪው? ይሄን የቤተሰባችን ሚስጥር የያዘ ወረቀት ከዚህ ዘሽ ልጠቢ ስትይ ነው የደረስኩብሽ። ይሄ የግል ሰነዴ ነው። እናንተ ግን እንደ ሌባ ክፍሌ ገብታችሁ ልትሰርቁኝ ትሞክራላችሁ። እኔን አታምኑኝም አይደል? ደሊና ልጄ እባክሽ ተረጋጊ። እኛ እኮ ለአንቺ መጥፎ ነገር አስበን አይደለም። በሌሊት ክፍሌ ገብታችሁ ቦርሳዬን ስትፈትሹ መጥፎ አላሰባችሁም አይደል እማዬ? ልጄ እኔ እኮ ሰሞኑን ፊት ሲቀያየር ጨንቆኝ ነው። ስታለቅሽና ስትጨንቂ እያዩ ልብ ያልቻለ። ኤልሳ ደግሞ ደሊና ልትሄድብን ነው ስትለኝ ይበልጥ ደነገጥ። በፍቅርና በስጋት ነው የመጣሁት እንጂ ልጄ አንቺን ለመጉዳት አይደለም። አይደለም እማዬ፣ ይሄ ፍቅር አይደለም ጥርጣሬ ነው። እኔ እዚህ ቤት ውስጥ ሰላም እያጣሁ ነው። እውነቱን ደብቀሽኛል፣ ወንጀለኛ ልታደርጊ ነው ደሊና። ወረቀቱን አሳይኝና ንጹህነትሽን አረጋግጪ። አላስረዳችሁም። ለእናንተም ሆነ ለካሌብ የማስረዳት ግዴታ የለብኝም። እባክሽ ልጄ እንደዚህ አትቆጪ። ታያት እማዬ፣ ዝም በያት። አየሻት አይደል እንዴት እንደደነገጠች? በእርግጠኝነት የወረቀት የሆነ ሚስጥር ደግነቱ ሳያነቡት የተቀበልኳቸው፣ ግን ደግሞ ሁላቸውም ተጠራጥረዋል። እሺ አሁን የት ልደብቀው? ያቺ የሳሁን ድጋሚ መጣ መፈተሹ አይቀርም። ይሆናል ብላ አታስብ። ደሊና መግባት እችላለሁ? ካሌብ ግባ። ካሌብ አልተኛህም ነበር እንዴ? ደሊና ምን ሆነሽ ነው? ፊትሽ እኮ ቀልቷል። ተጨናንቅሻል እንዴ? አይ አልተጨነኩም። ዝም ብሎ እንቅልፍ እምቢ ብሎ ነው እንጂ ምንም አልሆንኩም። አትዋሽኝ። አንድ ነገር ሆነሻል። እኔ እኮ አውቅሻለሁ። ቅድም የኤልሳና የማየን ድምፅ ሰምቼ ነበር። ምንድን ነው የተፈጠረው? ምንም አልተፈጠረም ካሌብ። ዝም ብሎ እኔን ለማየት መጥተው ነበር። በዚህ ሌሊት? ደሊና እባክሽ አታታይ። የሆንሽውን ነገር ለምንድን ነው የማትነግሪኝ? ካሌብ እባክህን አትጨነቅ። ምንም ነገር የለም እያልኩ ነው። እንዴት አልጨነቅም ደሊናዬ? እኔ እኮ የምወድሽና የማገባሽ እጮኛሽ ነኝ። እንዴት ዝም ብዬ እመለከታለሁ? ደሊና ሚስጥርሽን ለእኔ ማካፈላችን ከእኔ የምትደብቂው ምን ነገር አለ? ምንም የለም ካሌብ፣ ምንም የለም። እህቴ ኤልሳም የሆነ ነገር ታውቃለች።
እናቴም የሆነ ነገር ታውቃለች። እኔ ብቻ ነኝ ምንም አላውቀው። ምንድን ነው የደበቅሽኝ? እባክሽ ንገሪኝ። ምንድን ነው የተፈጠረው? ዝም ብለህ አቀፈኝ። ደሊናዬ፣ ቆይ ለምንድን ነው የማትነግሪኝ? የጎዳሽ የሆንሽው ነገር አለ እንዴ? ምንም አልሆንኩም። ብቻ በጣም እንደምወደህ እንድታውቅልኝ ስለፈለግኩ ነው። ምንም ካልሆንሽ ታዲያ ለምን እንደዚህ ትሆኛለሽ? ለምንድን ነው ዝም ብለህ ቀፈኛለሽ? ካሌብ፣ እኔን በፍጹም አትጠራጥረኝ እሺ? እኔ ካለም በላይ ወድሻለሁ። ይህን ደግሞ ሁል ጊዜ አውቃለሽ ደሊናዬ። ካሌብ፣ እኔ የምለውና የማደርገው ሁሉ አንተን ላለመጉዳት እንደሆነ እንድትረዳኝ እፈልጋለሁ። አልጠራጠርሽም ደሊናዬ፣ ግን ይህን ሁሉ ጭንቀት ትለሽ እረፍት እንድታደርጊ ነው የምፈልገው። ነገ ጠዋት በሰላም እንገናኝሽ። በቃ ደህና ደሪልኝ ደሊናዬ። ደህና ደርልኝ። ማንም እንዲጎዳህ አልፈቅድም። ሁሌም እጠብቅሃለሁ ካሌብ። እኔ እዚህ ቤት መቆየት የለብኝም። እዚህ በቆየ ቁጥር ሚስጥሩ እየወጣ ነው የሚሄደው። ወስኜ ዛሬውኑ መሄድ አለብኝ። ትክክለኛው ሰዓት አሁን ነው። ጽጌረዳም ኤልሳም ተኝቷል። ካሌብም የለም። አሁን ካላመለጥኩኝ ነገ ይዞኛል። መሄድ አለብኝ። ደሊና፣ ካሌብ፣ በዚህ በሌሊት ቦርሳሽን አንጠልጥለሽ ወዴት ልትሄጂ? የትም ልሄድ አይደለም። ወዴትም አልሄድም። ታዲያ ቦርሳውን ለምንድን ነው ያልሽው? በሩንስ ለምን ትከፍቻለሽ? አይ ካሌብ፣ ነገሩ እንዲህ ነው። እንዲህ ነው ማለት ምንድን ነው? ምን ለመጥፋት አስበሽ ነበር እንዴ? አይደለም ካሌብ፣ ልጠፋ አይደለም። ቅድም እኮ ቤዛ መታ በር ላይ ስትጮህ ሰምቼ ነው። ቤዛ? የቤዛ መጮህና የአንቺ ቦርሳ ማዘጋጀት ምን አገናኝ? አንተ እኮ በንዴት በሩን ዘጋህባት። እሷ ደግሞ በንዴት እንዳትገባ ልከለክላት ነው የመጣሁት። ቆይ እሷን ለመከልከል ነው ይሄ ሁሉ ልብስ ያልሽው? ቦርሳውማ ቅድም ልብሴን ሳስተካከል ስለነበረ እዚሁ አድርጌው። አላውቅም ደሊና፣ ሰሞኑን የምታደርጊው ነገር ሁሉ እንግዳ ሆኖብኛል። የሆነ የምትሸሸው ነገር አለ። ልወስዶ ስመጣ እኮ ነው እዚህ በር ላይ ያገኘኝ። ቤዛ የሞተች ሰው ነች። በቃ ስለ እሷ አትጨነቂ። ካሌብ እባክህ መነኝ። እኔ በዚህ ሌሊት ወዴት እሄዳለሁ? እሺ ይቅርታ፣ ድንጋጤ ነው የረበሸክ? አሁን ቦርሳውን አምጪው፣ ወደ ክፍልሽ። እኔ ወስደዋለሁ ቦርሳው። ካሌብ፣ ይህ በፍጹም አሳማኝ ነገር አይደለም። በሌሊት ልትወጣ ስትል ቤዛ ልከለክላት ነው ምናምን ትለኛለች። የሆነ ነገር አለ። ካሌብ፣ እስካሁን አልተኛህም እንዴ? ምን ተፈጠረ? ደሊና የሆነ ነገር አደረገች እንዴ? ቅድም ወደ ሳሎን ሲሄድ ደሊና የሆነ ትልቅ ቦርሳ ይዛ ወደ ውጭ ልትወጣ ስትል አገኘኋት። ምን? ልትጠፋ ስትል አገኘሃት? አየህ አይደል? እኔ እኮ ነግሬህ ነበር፣ ልጅቷ የሆነ ድብቅ ሴራ አላት ብዬ ነበር። ተረጋጊ ኤልሳ፣ እሷ እኮ ሌላ ምክንያት ነው የሰጠች። ምን አይነት ምክንያት? ልትሸውድህ ስትል ስትይዛት ምን አለችህ? ቤዛ መታ በሩን ስታኳኳ ሰምቼ እሷን ለመከተል ነው የወጣሁት ነው ያለችው። ቤዛ ልትከለክል? እሱ ውሸት ነው ካሌብ። እናንተ አመንካት? አላመንኳትም፣ ግን ለምን ለማዋሸት እንደፈለገች ምንም አልገባኝም። ምክንያቱም እሷ የምትደብቀው ትልቅ ሚስጥር ስላላት ነው። ካሌብ እባክህ አይኖችን ክፈት። እሷ እጮኛዬ ናት። ለምንድን ነው እንደ ጠላት የምታያት? እጮኛ ናት፣ ግን ከእናትህና ከኔ የሆነ ነገር እየደበቀች ነበር። ማታ ደግሞ እማዬ ጋር ስትጣላ ነበር። ከእናቴ ጋር ተጣልታ ነበር እንዴ?
አዎ ማለቴ ደሊና እንዴት ሆንሽ ብላ ልትጠይቃት ስትሄድ ደሊና ደግሞ በቁጣ ነበር የመለሰቻት። ታዲያ ለምንድን ነው እናቴ ያልነገረች? እናቴ እኮ ላንተ አዝና ነው እንዳትጨነቅ ብላ እያሰበች ስለሆነ ነው። እናቴም አንቺም እሷም ሁላችሁም የሆነ ነገር ታውቃላችሁ። እኔ ብቻ ነኝ ባዶዬን የቀረሁት አይደል? ካሌብዬ ደሊናን አሁኑኑ መጠየቅ አለብህ። ነገ ጧት እውነቱ ሁሉ መውጣት አለበት። እኔ ራሴ ነገ ጧት በእርጋታ ጠይቃታለሁ። እናንተ መሀል እንዳገቡ። እሺ፣ ግን ካመለጠች ጥፋት ሁሉ ያንተ ነው። የትም አትሄድም። ቦርሳዋን ክፍሏ ውስጥ አስቀምጪው። ቦርሳዋን ብቻ ሳይሆን እሷንም ጭምር መከታተል ነበረብክ። ኤልሳ በቃ ሂጂና ተኝ። እኔ መረጋጋት እፈልጋለሁ። እሺ ሄዳለሁ፣ ግን አስብበት። ደሊና ማለት ድሮ የምናውቃት ንጹህ ልጅ አይደለችም። ቆይ ግን ደሊና ምን ይሆንሽ ነው? ቅድም በጣም እንደምወደው ወቅ ስትል የስንበት ነበር ወይስ የፍቅር? አስተቃቀፏ ግን የስንበት ይመስላል። እውነቱን ካልደረስኩበት ነገው እኔው ራሴ ሄጄ ቦርሳዋን እፈትሻለሁ። ቆይ ደሊና ከአባቴ ጋር ምን አገናኛት? እባክሽ ደሊና አትዋሽ፣ እባክሽ። ቆይ ይህን እውነት መድረስ አለብኝ እንጂ ፍቅሬን በቀላሉ ማጣት የለብኝ። ነገ ጠዋት ይድረስ ብቻ ራሴው ደርስበታል። ተመስገን፣ ለዚህ ያደረሰን ፈጣሪ ይባረክ። ማሚ ቤዛ እዚህ ቤት መታ ነበር። ምን እና ምን አደረካት ልጄ? ወደ ቤት ገባች? አይ አላስገባትም። በሩን ፊቷ ላይ ዘግቼ ነው ያባረርኳት። ወይኔ አምላኬ፣ እንዴት እንደዚህ ታደርጋለህ? እማዬ ምን ማለትሽ ነው? ያደረገችንን ግፍ ረሳሽው እንዴ? አውቃለሁ፣ ቤዛ ጥፋተኛ ናት። የቤተሰባችን ሰላም አደፍርሳለች። እንዴ እማዬ ምን ማለትሽ ነው? ያደረገችውን ግፍ ረሳሽው እንዴ? ግን እኮ የሰው ልጅ ናት። በዛ ሌሊት ተመለሽ ማለት አግባብ አይደለም። እማዬ አሁንም ለዛች ጨካኝ ሴት እያዘንሽላት ነው? እሷ እኮ ህይወታችን ልታበላሽ ነበር። ዝም በይ ኤልሳ፣ ጥፋተኛ ብትሆንም ቅጣቷ ይበቃታል። እማዬ እንዴት ያለሽ መልካም እናት ናት። ለበደለቻት ቤዛ እንኳን ታዝናለች። እኔ ግን የእሷን ቤተሰብ የሚጎዳ ሚስጥር ደብቄያለሁ። እማዬ እሷ ላረገችው ነገር ይሄ ሲያንስባት ነው። ቆይ አመናት እንበል፣ ከዛ ደግሞ ሌላ አደጋ ብታደርስብንስ? ልጄ ቅጣቷ ይበቃታል። ፈጣሪ ደግሞ ይቅር ባይ ነው። እኛ ማን ሆነ ነው የበደለን ሰው ጨለማ ውስጥ የምንጥለው? እኔ ግን ካሌብ ያደረገው ነገር ትክክል ነው እላለሁ። ምክንያቱም ያቺ ጨካኝ ሴት ድጋሜ እዚህ ቤት እግሯ መርገጥ የለበትም። ደሊና አንቺስ ምን ትያለሽ? ሰምተሽ ነበር አይደል? እኔ ካሌብ ያደረገው ነገር ይገባኛል፣ ግን ደግሞ የቤዛም ሁኔታ ያሳዝናል። እንዴ ደሊና ማታ እኮ ቤዛ እንድከለክል ነው የመጣሁት ብለሽ ነበር። አሁን ደግሞ ታዝኝላታለሽ እንዴ? ካሌብ እኔ እኮ ለማለት የፈለግኩት እንደ ሰውኛ ታሳዝናለች ነው እንጂ ሌላ ነገር አላልኩም። አየህ አይደል ካሌብ፣ ደሊና ሁል ጊዜ ሁለት አይነት መልስ ነው የምትሰጠው። ካሌብ ሻዩን እንኳን አጠጣም። አልፈልግም አልኩም። አየ ደሊና እኔና አንቺ እንነጋገራለን። እሺ ካሌብ። አየሽ አይደል ያደረግሽውን? ቤቱን በሙሉ ረበሽው እኮ። ኤልሳ ታያለርኩሽም፣ ግቢ ወደ ክፍልሽ። ደሊና ልጄ አትደንግጭሽ። እማዬ እኔ እናንተ መጉዳት አልፈልግም። አውቃለሁ ልጄ፣ አንቺ ንጹህ ልጅ ነሽ። ግን ያስጨነቀሽ ለምን አትነግሪኝም? ብነግርሽ እኮ ህይወትሽ ይበላሻል እማዬ። አይ እማዬ ዝም ብሎ ጭንቀት ነው። እሺ ልጄ አሁን ተረጋጊ። እኔ ይህን ቃል አነሳሳ። እኔ አግዝሻለሁ እማዬ። አይ አይሆንም ልጄ፣ ወደ ውስጥ ግቢና እረፍት አድርጊ። እማዬ
እማዬ ነይ አንዴ እፈልግሻለሁ። ቆይ ምንድን ነው? ለምንድን ነው ቆይ በደሊና ጉዳይ እንደዚህ ቸልተኛ ሆንሽው? እኔ እኮ ምን አድርጌ ነው የምትይኝ? ልጅቷ እኮ ተጨንቃለች። ተጨንቃለች አይደል? ቅድም ወደ ክፍሏ ስትሄድ አላየሻትም? አሁንም ልትሄድ አስባለች? አዎ እማዬ፣ ካሌብ መውጣቱን ካረጋገጠች በኋላ ቦርሳዋን ስታስተካክል አይቻታለሁ። በፈጣሪ ደሊና እዚህ ቤት ወጥታ የት ልትሄድ ትችላለች? እማዬ፣ እሷ መሄዷ ብቻ አይደለም አደጋው። ያ እጃችን ገብቶ የነበረው ወረቀት አሁን ከእሷ ጋር ነው። ያ ወረቀት ግን ምን ይዞ ይሆን ኤልሳ? አላውቅም፣ ግን ወረቀቱ ላይ የአባታችን ስምና የፍርድ ቤት ማህተም ባይኔ አይቻለሁ። ይህ ወረቀት እኮ የቤተሰባችን የወደፊት ህይወት ሊወስን የሚችል ነገር ይሆናል። የባለቤቴን ስም? ቆይ ይህን ሰነድ የት አገኘችው? ይህ ወረቀት ስለ ደሊና አባት ሞት የያዘ ሰነድ ነው። ይህን ሰነድ ይዛ ከወጣች ካሌብን ሆነ እኛን ታጠፋናለች። አይሆንም ኤልሳ፣ ደሊና በፍጹም እንደዚህ አታረግም። እሷ እኮ በፍቅርና በደግነት ነው ያደገችው። ፍቅር አያድነንም እማዬ። ካሌብ ሰምቶ ነገር ሁሉ ሳይበላሽ ደሊናን ማስቆም አለብን። እንዴት አድርገን እናስቆማታለን? ቆይ በግድ ልንይዛት አንችልም። አሁን እሷ ከቤት ልትወጣ ትሞክራለች፣ እኛ ደግሞ በሩን እንዘጋባታለን። ወይ ደግሞ ወረቀቱን ከቦርሳዋ ደብቀን እንወስዳለን። አይሆንም፣ በድብቅ መስረቅ አንችልም። ማታ ይዛ እንዴት እንደሆነች አላየሽም እንዴ? ታዲያ ዝም ብለን እንመልከት? ህይወታችን ሲበላሽ ዝም ብለን እንይ እማዬ። እኔ ራሴ አናግራታለሁ። እናትነቴን ተጠቅሜ የእውነት እንድትነግረኝ ያደርጋታለሁ። እማዬ፣ እሷ በፍጹም አትነግርሽም። ማታም እኮ እንደዛ ለመነሻት ምንም አልነገረች። እስቲ አሁን ሞክራታለሁ። በፍቅር መቼም የማይፈታ ነገር የለም። እሺ እማዬ፣ አንቺ ንገሪያት። ካልሰማችሽ ግን እኔ በራሴ መንገድ አስቆማታለሁ። ኤልሳ ሰማሽኝ አይደል? በደሊና ላይ መጥፎ ነገር እንዳታረጊ። እማዬ፣ ግን እሷ ከቤት እንድትወጣ አልፈቅድም። እሺ፣ አሁን እኔ ወደ ክፍሏ ልሂድ። እማዬ እባክሽ አታልቅሽ። እንባሽ ጠብታ ልቤን እየቆረጠ ነው። የኔ ልጅ ታዲያ ለምን የእውነቱን አትናገሪ? ከኔ ለምን ትደብቂያለሽ? አዎ እማዬ፣ አንቺ እንደ እናቴ ነሽ። ለዛ ነው እናንተ መጉዳትም አልፈልገው። እኛን መጉዳት? ደሊና፣ ቆይ የወረቀቱ ጉዳይ ምንድን ነው? የካሌብን አባት የሚነካ ነው? ካሌብ ይጎዳል አውቃለሁ፣ ግን እኔ እዚህ ቤት ካሌብ ይጎዳል አውቃለሁ፣ ግን እኔ እዚህ ቤት ከቆየው የሚፈጠረው አደጋ ከአቅማችን በላይ ነው። ልጄ፣ የት ነው የምትሄጂው? ካሌብ እኮ ከአንቺ ውጭ ህይወት የለውም። ደሊናዬ፣ እባክሽ ተረጋጊ፣ አብረን እንጋፈጠዋለን። አይሆንም እማዬ፣ ይሄ የኔና የአባቴ ጉዳይ ነው። እኔ እወጣዋለሁ። እሺ ልጄ፣ እኔ ማስገደድ አልችልም፣ ግን ከመሄድሽ በፊት አስቢበት። በጣም ይቅርታ አድርጊልኝ እማዬ፣ አስቤ ወስኛለሁ። ይቅርታ። እሺ። ሰዓቱ አሁን ነው። ጽጌረዳ እያለቀሰች ኤልሳን ትይዝልኛለች። እኔ መሄድ አለብኝ አሁን። ግን ለካሌብ ትንሽ ወረቀት ማስቀመጥ አለብኝ። ይሄ በቂ ነው። አንተ እርዳኝ። ሳሎን ውስጥ ማንም የለም። አሁን ቶሎ መሄድ አለብኝ። ፈጣሪ አንተ እርዳኝ።
አሁን የት ነው የሚሄደው? ከተማዋ ሰፊ ናት። የት ሊሆን? ካሌብ እባክህን ይቅር በለኝ፣ ይቅር በለኝ ካሌብ። ቤዛ 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 ደህና ነሽ? ደሊና ወዴት ነው የምትሄጂው? ቤዛ ተይኝ እባክሽ፣ መሄድ አለብኝ። አይሆንም። ወዴት ነው የምትሄጂው? እኔ እዚህ ጎዳና ላይ መሄጃ ጥቼ አንቺ ወዴት ልትሄጂ ነው? ቤዛ ምንም አትጠይቂኝ። እኔ ከዛ ቤት እየወጣሁ ነው። ልትጠፊ ነው አይደል ደሊና? ምን አይነት ሰነድ? ስለምንድን ነው የምታወሪው? አትዋሽኝ ደሊና። ትናንትና ከግርግዳው ጀርባ ተደብቀሽ ስትይ ነበር አይደለ? ቤት ውስጥ የተፈጠረ ነገር እንዳለ እርግጠኛ ነኝ። ቤዛ እረፊ። እኔ ያደረኩሽ ነገር የለም። አትሄጂም ደሊና። ከዚህ ቤት ወጥተሽ ወዴትም አትሄጂም። ለምንድን ነው የማልሄደው? አንቺ እኮ ነሽ ህይወቴን ያበላሸሽው። እኔ አግዝሻለሁ ደሊና፣ የትም አትሄጂ። አንቺ እኔን ታግዥኛለሽ? አንቺ እኮ የካሌብን ቤት ልታፈርሽ የነበርሽ ሴት ነሽ። አዎ ተሳስቻለሁ። በክፋትና በበቀል ተሞልቼ ነበር። አሁን ግን ጎዳና ላይ በመውጣቴ ምክንያት ሁሉም ነገር ጸጽቶኛል ደሊና። ምንም አይነት እርዳታ ካንቺ አልፈልግም። ያሹ ሰነድ የካሌብን አባት የሚመለከት ማለት? ምን አይነት ሰነድ? ስለምንድን ነው የምታወሪው? ውጪ ደሊና፣ ይሄን ቦርሳ የትም አትሄጂም። ተይ። ያ ሰነድ ካሌብን ይጎዳዋል። ደሊና ደብዳቤ ትተሽልኝ ወደ ልትሄጂ ነው? ደግሞ ከዚህሽ ጋር ምን ትሰሪያለሽ? ካሌብ እኔ እሷን ለመርዳት እየሞከርኩ ብቻ ነው። አንቺ አፍሽን ዝጊ፣ አፍሽን ዝጊ። ካሌብ እባክህን ተወኝ። ካሌብ ምንድን ነው? ካሌብ እባክህ እንዳታነበው። ካሌብ እባክህ እንዳታነበው። ደሊና